ሰላም ቤተሰብ ያገር ልጆች እንደምን ዋላችሁ አደራችሁልኝ እንደናችሁ እንደሰነበታችሁ ጠፍቻለሁ ሰላም ናችሁ ወይ ሼር ሰብስክራይብ ያረጋችሁ እስኪ አበረታቱኝ ወገኖቼ ዛሬ ደግሞ በሚያምር ጥብስና የቸኮላታ ፈንዲሻ አሳያችኋለሁ ዛሬ ልጅ ያሳየችኝን የቸኮላታ ፈንዲሻ አሳያችኋለሁ ሌት ያለ ፓንኩከን አሳያችኋለሁ ቆንጆ የመጥበሻ ኬክ ማለት ነው በቸኮላታ በማር አርጋችሁ የምትበሉት ይሄን የመሰለ አሳያችኋለሁ ፈንዲሻ ደግሞ በቸኮ በኑተላ አሳያችኋለሁ ማለት ነው ወገኖቼ በጣም አሪፍ ነው ተወዱታላችሁ እሁድ ቅዳሜያችሁን ያሳለፍነበትን እንግዲህ ላሳያችሁ ብዬ ነው ያገር ልጆች ጠፍቻለሁ ወደ አሰራሩ እንሂድ ሰላም ብያለሁ ወገን ቤተሰቦች ሰላም ብያችኋለሁ ዛሬ ነጭ ዱቄት ነጩን በጣም ነጣ ያለውን እንደ ፍርኖ ዱቄት አይነቱን ተጠቀማለሁኝ ማለት ነው ፓንኩከን ልንሰራ ነው መጀመሪያ ብዙ ነገሮችን አሳያችኋለሁ አብራችሁን ቆዩ የተለያዩ ማስታወቂያዎችንም አሳያችኋለሁ እዚህ ጋር እንግዲህ ነጭ ዱቄት ተጠቀምኩኝ የሚበቃኝን ያክል አሁን የምሰራው የመጥበሻ ኬክ ወይም ፓንኩከን ይባላል እንግዲህ እኔው ወፈር አድርጌ ነው መሰራላችሁ ልጆች እንኳን ቀጠን ያለ ነው የሚወዱት እዚህ ጋር እንግዲህ ዱቄት አለኝ የወተት ዱቄት ፓውደር ዱቄት ማለት ነው የወተት ኒዶ ማለት ነው እዛ ቤኪንግ ፓውደር ኖርማል ወተትን እጠቀማለሁ ትንሽ የቤኪንግ ፓውደር አደረኩኝ ኒዶውን አደረኩ ከዛ ትንሽ የጨው ዱቄቱ ላይ ማለት ነው እንግዲህ ዱቄቱ ደረቆቹን እንደዚህ አድርገን ምስል እናረጋቸዋለን እዛ ስኳር ጨምራለሁ ወተት እንቁላል ያው ፓንኩከን ስንሰራ ምንም ብዙ መጨናነቅ አያስፈልገንም ማሽንም አያስፈልግም በእጅ ብቻ ይወቃል እዛ ስኳር እንዳስፈላጊነቱ ተጠቀማለሁ ትንሽ ጨው አድርጌያለሁ ትንሽ ስኳር ትንሽ ዘይት ሁለት እንቁላል ወተት ከዛ እንደዚህ እንመታዋለን እንግዲህ በልጄ ትእዛዝ ነው እየሰራውላት ያለሁት ራት ላይ ቀለል ብሎ ለልጆቻቸው ወይም መስከክና ቁርስ ይሆናል አሪፍ ነው ፓንኩከን አንዳንዴ ደስ ይላቸዋል ልጆች እንደዚህ አድርጌ እንግዲህ እኔ ምትት ታረግላቸዋለሁ በደንብ ውስጡ ክፍት እንዲል ማለት ነው ፈንዲሻ ደግሞ እንግዲህ እንዲያርጌ ዘይት አርጌ አግየዋለሁ ትንሽ ዘይት አለው ዛጫው ጨምራለሁ ጨው እንዳስፈላጊነቱ በደንብ አርጌ ጨምራለሁ ጨው ደስ እንትን ይላል ብዙም ብጨምሩበትም አይበዛበትም ከዛ ደግሞ እዚህ በጎን ጥብስ አሳያችኋለሁ ወገኖቼ ዛሬ የተለያዩ 3 ነገሮችን አሳያችሁና እንደገና ደግሞ የትእዛዝ ምግቦችን አሳያችኋለሁ የምንሰራውን የትእዛዝ ምግቦች አሳያችኋለሁ ማዘዝ የምትፈልጉ ካላችሁ እንደማስታወቂያ ማለት ነው ማሰራት የምትፈልጉ ካላችሁ ማለት ነው ቤቴ ውስጥ እሰራለሁ እዛ እንድች ያረኩኝ እንግዲህ በትንሿ መጥበሻ እኔ በትልቁ ብያት ነበረ ረጅም እንዲሆን ልጄ ግን በዚህ ነው ደርድርልናለችኝ እንደሷ ፍላጎት ብዬ በዚህ እንትን አልኩት በዚህ ሲሆን ትንሽ ወፈራ ይላል ኬኩ ትንሽ ከፍ ይላል ማለት ነው እንደ ኖርማል ኬክ ነው የሚሆነው እና ሰፋ አላርግልሽ ብላት እንዴ ያለችኝና በሷ ፍላጎት በትንሿ እየሰራሁ ነው ማለት ነው እና ዛሬ ደግሞ ደስ ያለኝ ፈንዲሻውን ያሳቀኝ ፈንዲሻውን በቸኮላታ አድርግልን ብላኝ ዛሬ በኑተላ ቸኮላታ ነው ያረኩላት ቫኒላ ረስቼ ነበርና ማማዬ ቫኒላ አረግሽበትን ብላኝ ትንሽ የቫኒላ ጠብ አድርጌ እንደዚህ መታረገውና ቻንዷ የቫኒላ ስኳርም ማድረግ ትችላላችሁ እንግዲህ ፈንዲሻችን እየፈነዳ ነው ምታይት ከሆነ ዱዱ እያለ ነው ያው ድምጽ እኔ ብዙ የተለያዩ ህፃናቶችም ስላሉ ብዙ ሰው ስላለ ቤት እንትን አላልኩትም ማለት ነው ድምጽ ቀንሼዋለሁ አጋጣሚ እንግዳ ምናምን ነበረብን ቤታችን ውስጥ እንግዲህ ለነሱ ፈንዲሻና ፓንኩከን ልጋብዛቸው ነው ለኛ ደግሞ ጥብስ እየሰራሁ ነው ምሳ ገለበጥኳት ትንሽ ደመቅ ብላ ስለነበረ እንትን አለችብኝ
ቂጡ ትንሽ ጠቆር አለብኝ። የመጀመሪያው እዩት እንግዲህ ፈንድሻዬ ወጥቷል። ከወጣ በኋላ ምን እንደማደርግበት አሳያችኋለሁ። ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ። እዚህ በትኩሱ እንግዲህ እዩት ኑተላ ወይም ይሄ ቸኮውን እዚህ ላይ አድርጋለሁ ማለት ነው። እዛ ማገላበጥ አያደርቀውም፣ ይሄ አያለዝበውም። እኔ ደግሞ እንደውም እንትን ይረጥባልና ከሽ የሚለው ይጠፋል ብዬ ነበረ። ተይ ስላት ግዴለሽ ማማን ያይቸዋለሁ፣ ጓደኛዬ ቤት ሂጅ አይቼዋለሁ፣ እንደዛ አድርጌልኝ አለችኝ። ኦኬ ብዬ እኔ የመጀመሪያ ጊዜ ነው ፈንድሻ በቾኮላታ ይኸውት ፓንኮከኔን እቺ ትንሽ ደመቅ እንትን ብላለች፣ ወፍራለችም። ሁለተኛውን በቸኮ ነው ማደርገው። እየሰራችሁ ትዕዛዝ ያበዛሉ ልጆቹ፣ እድል ስትሰጧቸው ትዕዛዝ ያበዛሉ። እዛ እንዲያርጌ ባቀልጠው ይሻላል ብዬ አቅልጬ ወደ ላይ ፈሰስ አርኩበት ከቾኮላታው ላይ ማለት ነው ፈንድሻውን። እና መጀመሪያ ጊዜ ነው ወደ ራሴ የቀመስኩት። በጣም ነው የሚጥም። በሀገራችን ማር ይፈሰሳል፣ ማር ይደረጋል ከፈንድሻ ላይ ማር ወይም ስኳር ይደረጋል ማለት ነው። ትንሽ ጨው፣ ትንሽ ስኳርና ማር ይደረጋል። በጣም አሪፍ ነው። ለውዝም ይደረጋል አንዳንዴ። ግን ዛሬ ደግሞ በቸኮ በጣም ነው የሚጥመው። ቀመሱት፣ ሞክሩት፣ ትወዱታላችሁ። በተለይ ልጆች ያሏችሁ ለመዝናኛ እንደዚህ መስከፍ ላይ ምናምን ላይ ይዛችሁ ብትወጡ ደስ የሚል ነገር ነውና እኔ ራሴ አንድ ትምህርት ነው ያስተማረችኝ ልጄ ማለት ነው። እና ግዴታ በቸኮም ሳይሆን በማር በምናምን አድርጉ እናንተ ቸኮ የማትወዱ ማለት ነው። እና እንዲያርገንኛ በጣም ደስ ያላቸው አሁን እዚህ ብሎ ይቆይና አንድ ላይ ፓንኮን ሰርቼ ስጨርስ አቀርብላቸዋለሁ ማለት ነው። እና አሪፍ ነው። እና እኔ ራሴ እየበላሁ ነበር እዛው ላይ። በተረፈ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ። እዚህ ጋር ደግሞ ምን አለች መሰላችሁ? አይ ቸኮ ብታደርግልን እዚህ ላይ አሪፍ ነው፣ ይሄም ቸኮ ይሆናል፣ በነጩ ለምን ይሆናል ቂጣ መሰላለች። ኦኬ ብዬ እንደገና ደግሞ ቸኮላታ ይሄ ከካው ላመጣ ሄድኩ ማለት ነው። ትንሽዬ ከካው አድርግበታለሁ እዚህ ጋር ጠቆር እንዲላቸው ፈለጉ። ደግሞ እረፍት ስለሆኑ ያው እነሱ ደስ ያላቸውን ባረግላቸው አንዳንዴ ጥሩ ነው። ይሄ በነጩ ዩት ሲያምር ነው። ቀመስ ነው የመጀመሪያውን ፓንኮከን ማለት ነው። እኔ በነጩ ወደዋለሁ። እነሱ ደግሞ እንደዚያ ጥቁሪልን ከካው ይሁን ሁሉም አሉኝ። ኦኬ ብዬ እንደዚህ ያደርኩላቸው ሁለት አይነት ከለር እንዲሆንላቸው ብዬ አንዱን ከፈልኩት ማለት ነው። እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖቼ ጠፍቻለሁኝ። እንደምናችሁ የተለያዩ ምግቦችን ማሰራት የምትፈልጉ በዚህ ቻናል ላይ እንግዲህ እያያችሁ መማር ብትፈልጉ ወይም ደግሞ ማሰራት ጊዜ የሌላችሁ ደግሞ እዘዙኝ፣ በኮመንት ጻፉልኝ ብያለሁ። ግን አንድ ሰው አልጻፈልኝም። ተባበሩኝ ወገኖች፣ የአገር ልጆች ማሰራት የምትፈልጉ ኤርትራውያን፣ ኢትዮጵያውያን ሁላችሁም ዘተፈላለየ ምግብ ሰርሕ ኬክ ገለመሌ ትደሉ ሰብዓት ልደት ዘለኩም መርዓ ዘለኩም ውራይ ዘለኩም እዘዙና ኣብ ገዛ ገለ ዓይነት ምግብ ክንሰራልኩም እንክሊና ማለት እዩ። እዚያ ፓንኮከን እያ እጂ ፓንኮከን ናይ ገዛ እንሰራ ኣለና። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖቼ ጥብሴን በጎን እያያችሁ እንግዲህ ጥብሴ ስጋዬን አድርጌ ትንሽ ደረቅ ሲልልኝ ትንሽ ዘይት ጠብ አደረኩበት። ከዛ ደግሞ እሱ ትንሽ ጠበስ እንዳለ ደግሞ የተለያዩ ሽንኩርቶች ምኖች አዘጋጅቻለሁ። እነዚህን ጨምራለሁ ማለት ነው። የመጥበሻ ቅጠል ይሄ መጥበሻ ቅጠል አደረኩኝ። እዛ የተለያዩ ቅመሞችን አደርጋለሁ። ቆንጆ ጥብስ ትንሽ የነጭ ሽንኩርትና ዝንጅብል በርስሊ ቅጠልም አለው። የተለያዩ በርበሬ፣ ቁንዶ በርበሬ፣ ኮረሪማ፣ ትንንሽ ቅመሞች ጣል አደረኩ ከጥብሴ ላይ። ይሰማችኋል? የአገር ልጆች እንዴት ናችሁ? ወደ አመት እንዴት አለፈ? እንዲህ እያደረኩ እጋግራለሁ። እንግዲህ ሁለት ስራ ሲሆን እችኛዋም ደረቅ አለችብኝ ረስቻት እና ሰብስክራይብ እና ሼር እያደረጋችሁ አበርቱኝ ወገኖቼ። ሞኔታይዝ እንዲሆን ተባበሩኝ እያልኳችሁ ነው። አሁን አወጣታለሁ። እቺን ሁለት ከለር ሆኖልኛል። አሁን አሪፍ ነው።
ያው እንደ ምርጫቸው አድርጌ ቤት ስላሉ ለልጆች ነው እንጂ እኔ እንደዚህ አይነት መገላገል ነው ፈልገው ባንዴ እንደ መጨማለቅ መስሎ ነው የሚታየኝ፣ ስራ መስሎ ነው የሚታየኝ። ምክንያቱም አንዴ በትልቁ ቢሆን ግግር አድርጋችሁ ቆራርጣችሁ መስጠቱ የተሻለ ነው። ለልጆች ግን እንደዚህ ይወዳሉ። እያንዳንዳቸው አንዳንድ ይዘው የራሳቸውን በማርም ቀብተው በማንኛውም ነገር አድርገው ሲበሉት ደስ ስለሚላቸው ችግር የለውም። አንዳንዴ የእነሱንም ፍላጎት ብናረግ ብዬ ነው እስካለ ድረስ። እዛ ጥብሴ ላይ እንግዲህ ቅመሞችን ጨምሬያለሁ። ዘይት ጨምሬ ምን ብዬ ስጨርስ ጥብስ ካረኩት በኋላ አሁን ደግሞ ሽንኩርቱ ጋር ትንሽ አዋህደዋለሁ። በደንብ ጥብስ አድርገዋለሁ ማለት ነው። ሽንኩርቱን በቁመቱ ነው የከተፍኩት። ከዛ ቃሪያና ቲማቲም በላይ ጣል አድርጋለሁ። ትንሽ ከቆየ በኋላ ፓንኩከናችን አሁን ቅንስ እያረኩኝ እንደዚህ ቃ እያረኩ እያበሰልኳት አሁን እየጨረስኩ ነው። ቆንጆ ቀይ ወጥም ሰርቻለሁ። በድስት በትልቅ የምታዩት ቆንጆ ቀይ ወጥ ነው። ይኸው ጥብሴንም ብቻ አርቄ ጨርሻለሁ። እንግዲህ ትንሽዬ ምሳ ከሰጠዋቸው በኋላ የቅድሙን አሁን ምሰራ ያለውን ፓንኩከን ነው የሚባል የመጥበሻ ኬክ ሰጣቸዋለሁ ማለት ነው። ትንሽ ወፈር ብሏል። ምክንያቱም እኔ ብዙ ጊዜ መቆየት አልፈለኩም በዚህ። እሷ ደግሞ ማማ በጣም ወፈረ እያለች ነው። በትንሹ ቢሆን በሰፋ ለመጥበሻ ቢሆን ስስት አድርጎ ይጋገራል። እኔ ስንት ስራ አለኝ፣ እሷ ቢዚ ታደርገኛለች ለራሴ። ቅቤ ያደረኩኝ እንግዲህ ይህን ቅቤ ደግሞ አሰራሩ ማየት ከፈለጋችሁ ገብታችሁ እዩት። አለ ቆየት ያለ ቪዲዮ ከአውደ ዓመት በፊት የሰራሁት ቅቤ ነው ማለት ነው። እና ወገኖቼ እንደምን ዋላችሁ እያልኳችሁ ነው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተባበሩኝ። ወደ መጨረሻ ደግሞ የማሳያችሁ ቪዲዮዎች ደግሞ በደንብ እንድታዩልኝ ይፈልጋለሁ። በዚህ ጉዳይ ማሰራት የምትፈልጉ የተለያዩ ምግቦችን ሰርተን ማስረከብ እንፈልጋለን፣ እንሰራለን፣ ስራ ጀምረናል ማለት ነው። ማሰራት የምትፈልጉ ማንኛውም ምግብ፣ ማንኛውም አይነት ኬክ፣ ጠላ፣ ማር፣ ጠጅ፣ ቀይ ወጥ፣ ስጋ ወጥ፣ የጾም ወጥ፣ የፍስክ ወጥ ማንኛውም ነገር እንሰራለን እና አዘዙን። ጀርመን ላይ ነው የምንገኘው። ባየርን ሙንሽን አካባቢ ያላችሁ እስከ ኦክስበርግ ያላችሁ ዘዙን። እንደዚህ አርጊው እያለች እንግዲህ ልታስተምረኝ ትሞክራለች። ስስ እንዲሆንልሽ እንዲያርጊው ሆነችኝ። አሁን ልክ እንደሷ ደግሞ ልክ እንደ ቂጣ እንደዚህ አርጌ አንድ አወጣላታለሁ ለሷ። እና ጨረስኩኝ፣ ጋግሬ ጥብሴንም ጨረስኩኝ። ይሄ አዋዜ ነው፣ በቅቤ የተንትን ያለ አዋዜ ነው። ቀይ ወጤንም ትንሽ አደረግኩኝ። እኔ እንግዲህ እርቦኛል። አሁን ምሳ ሰዓት ነበረ። ለልጆች ሰጥቻቸው እየበሉን ያሉት ሳሎን ላይ። እኔ ደግሞ ላቅርብና ጥብሴንም በዛው እንድታዩት ብዬ ነው የሰራዋትን ጥብስ በጎን አድርጊያታለሁ። ቀይ ወጥም አለኝ። እችን በልቼ እንግዲህ ለነሱ ፓንኩኮናቸውን ይዤላቸው ሄዳለሁ ማለት ነው። እና ወገኖች ሻር አልኩኝ፣ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበርቱኝ። የተለያዩ ቪዲዮዎችን ደግሞ ከዩቲዩብ ውስጥ ገብታችሁ የተለያዩ ቻናል ምግቦች የሚቀርቡበት ቻናል ይሆናል። የምትፈልጉትን የምታዙበት ቻናል ይሆናል ማለት ነው። እና አዲስ ነኝ። ሞኔታይዝ እንዲሆን ደግሞ እንድትተባበሩ ይፈልጋለሁኝ። እንግዲህ ቆይቼ በላለሁ ምሳዬን በደንብ እችን ጨርሼ ቪዲዮ አልጨርሳትና በላለሁኝ። እኔ ይሄ እዩት፣ መጀመሪያ ያወጣሁትን ፓንኩከን እዩት፣ በነጩ እንዴት እንትን ያለ ውስጡ ለስላሳ ሶፍት ነው አልኳችሁ። ውስጡ በጣም ደስ የሚል የሚተጣጠፍ ነው። እኔ እንግዲህ እንዲያርጌ ነው የምሰጣቸው። ልጆቼ እንደዚህ በዚህ በኩል ለምደውታል። እንደዚህ ቸኩ አድርግላችኋለሁ። ወይም ደግሞ ንጹህ ማር ካላችሁ ኦርጋኒክ ማርን ፈሰስ ማድረግ ትችላላችሁ። በስኳር የሚወዱ ከሆነ ደግሞ በስኳር አርጋችሁ እንግዲህ መስከክ ላይ ተጫውተው ኳስ ሲመጡ
ወይ የተለያየ ስፖርት ሰርተው ሲበጡ ልጆቻችሁ ልጆች አላችሁ ባሎቻችሁም ለማንኛውም ሰው ለእናንተም ደግሞ ሻይ ይዛችሁ ከሻይ ጋር በጣም አሪፍ ነው ማለት ነው። አሁን ያረኩበት ስኳር የተፈጨ ስኳር ነው። ማር ስኳርና ቸኮላታ ነው ያረኩበት ማለት ነው። ኑተላ እንግዲህ እናንተ ከምትወዱት ነው መጠቀም ያለባችሁ። እንዲያርጌ እኔ እንግዲህ ምግቤን አቋርጬ ይሄን እየበላው ነበረ። በጣም ነው የሚጥመው። ኬክ እንትን ነው በቃ ውስጡ ክፍት ያለ ነው። የኬክ ፍሳሾች በሙሉ ስላሉበት ኬክ ነው ራሱ አሪፍ ነው። እንግዲህ የመጥበሻ ኬክ ይሄን ይመስላል። በሳምሪ ኩሽና የቸኮላታ ኬክ። ይሄ ደግሞ በቸኮላታ የሰራሁት ፈንዲሻዬ ነው። እኔ በኋላ ላይ እርጥብ ይላል ማለት ነው ብዬ ፈሳሹ እንዳያረጥበው ብዬ ነበር፣ ይለዛል ብዬ ነበር ማለት ነው። ግን ከሽ ነበር የሚለው አይለዝም። ይሄንን ይመስላል። እንግዲህ ያርጋችሁ ሻይ ቡና ማለት ትችላላችሁ ወገኖቼ ከልጆቻችሁ ጋራ ደስ ይላል። ልጆች አሁን እንግዳ ስላላቸው አብረው ይበላሉ ከምሳ በኋላ ከመስከክ ላይ ማለት ነው። በጣም አሪፍ ነው። ብዙ አማራጭ ነው ማለት ነው። ልጅ የሰራችሁ ደግሞ እንግዲህ እንደ ቂጣ ሆኗል እና ሸር ላይክ እያደረጋችሁ አበርቱኝ ወገኖቼ። ዛሬ ያሳየኋችሁ ይሄንን ይመስላል። ከዚህ ቀጥሎ የማሳያችሁ ደግሞ እንግዲህ እንደ ማስታወቂያም ይሆናችኋል። ማሰራትም ማሳየትም ማየት የምትፈልጉትን በዚህ የሚሰራው ሁሉ በዚህ ቻናል ይቀርባል ማለት ነው። የምንሰራው የትእዛዝ ምግቦችንም የተለያዩ ምግቦችን እንሰራለን እና የምትፈልጉትንም እያዘዛችሁ መማር የምትፈልጉትንም ደግሞ እያያችሁ አበርቱኝ ማለት ነው ወገኖቼ። ይሄንን ይመስላል። ፓንኩከን ዛሬ በቸኮላታ ሊያርግ አፍስሼ ማር አድርጌ የሰራሁት ይሄንን ይመስላል ወገኖቼ። ሼር ላይክ ሰብስክራይብ እያደረጋችሁ አበርቱኝ እና እዚህ ቀጥሎ ማዘዝ የምትፈልጉት ምግቦች ካሉ ደግሞ ዘዙ። ኬክ እንሰራለን፣ ጠላ እንጠምቃለን፣ የተለያዩ ነገሮች እንደዚህ ያማረ የልደት ኬክ። አሁን እኔ እዚህ የልጄ የጋገርኩላት ለልደቷ 2 አይነት ኬክ ነበር፣ በጣም የሚያምር 3 አይነት ደረቅ ኬክ አለ፣ የቸኮላታ ክሬም አለ፣ ክሬም ይሄ አሁን እዩት በደረቁ የሰራሁት ነው። ይሄኛው ደግሞ የተለያየ 2 አይነት አምባሻ ዶፎና ኖርማል አምባሻ ማለት ነው። ማሰራት የምትፈልጉትን ዶሮ ወጥ እንሰራለን። እዩት ያማረ ዶሮ ወጥ ባለፈው የሰራሁት ይሄ ፍሬሽ ዶሮ ነው። ራሳችን አምጥተን ታርዶ በስነ ስርዓት የማርኬት ዶሮ አይደለም ማለት ነው። በትእዛዝ ተዘጋጅቶ የታረደ ቤተሰብ ያረደው ዶሮ ነው ማለት ነው። ማዘዝ ለምትፈልጉ እንግዲህ እንደዚህ አድርገን ሰርተን ከሽን አድርገን ሰርተን እንሰጣችሁ እንችላለን ማለት ነው። ፍሬሽ እንቁላል እዩት፣ ከሆዳቸው ከዶሮዎች የወጣ ፍሬሽ እንቁላል ነው ይሄ። ከሆዳቸው የወጣ የሚያምር አይብ አለ። እዩት የሚያምር አይብ ከኛ ቤት ማለት ነው። ብዙ የተለያየ ሰው ስላለ እንግዳ ስላለ ነው እንደዚህ ባጭሩ እያሳየዋችሁ ያለሁት ማለት ነው። ለእንግዳ የሰራ ነው ወጥ ነው። እንግዲህ ይህን ሁሉ አሰራር በዚህ ቻናል ይቀርብላችኋል። እስከ አሰራሩ መማር የምትፈልጉት ትማራላችሁ፣ ማዘዝ የምትፈልጉት ታዛላችሁ፣ እንደ ፍላጎታችሁ ማለት ነው። እና ይሄንን ይመስላል። እንቁላል አብስያለሁ በእንቁላል አርጌ። ይሄን እንግዲህ ለብቻ ነው ያስበሰልኩት። ፍሬሽ እንቁላል ነው ገና ህጻናት ከወዳቸው ያለው እንቁላል ማለት ነው ከዶሮዎቹ። እና እንዲህ አድርገን አቅርበን ያማረ ነገር ነው የበላነው። በጣም የሚጥመው ቆንጆ ፍሬሽ ዶሮ እንግዲህ በዚህ መልኩ ሰርተን ነበረ። ላይክ ሰብስክራይብ ሼር እያደረጋችሁ ከዛ ደግሞ ትንንሾቹን ከእንቁላሉ እንዲያርጌ ከወጡ ላይ አልጨመርኩባቸው፣ ምክንያቱም ስለሚፈራርሱ ወጡን እንዳያበላሹብን ወዲያውኑ አብስለን ነው የበላናቸው ማለት ነው። ከወዳቸው የወጣውን የሴቶች እንትን ዶሮዎች እንቁላል ከወዳቸው የነበረውን ማለት ነው። እና በጣም አሪፍ ነው ወገኖቼ። ያሚ የሆነ ምግብ እንግዲህ እንደዚህ አድርገን እንሰራለን እኛ። የእንጀራችን ደግሞ የማረ ያምራል። መጥበሻ እንጀራ ነው። በጣም ቆንጆ ነው ወገኖቼ።
ትእዛዝ ተሓዙና ትደሉ ሰባት በዚህ ቻናል ተሓዙና ትክልይኹም ደሮ ሰሪና ከምዚያ ጌርና ምስጣይታ ክንበኩም ክሊና ፍሬሽ ደሮ በዓልና ሃሪድና በዓልና ሰክቲትና እንታይ በዓል ክናዳለልኩም ትደሉ ሰባት አኳትና ኤርትራውያን ኢትዮጵያውያን ሁላትኩም ዘዙና በዚህ ጽቡቅ ታይታ ጸብሒ ዝተፈላለየ ውራይ ዘለኩም ሰባት ጥምቀት ልደት መርዓ ናይ ሃጎስ ናይ ሓዘን ኩላትኩም ዛጋጠመ ነገር በሙሉ ሰሪና ነውራይ ክናዳለልኩም ክሊና ማለት እዩ እዘዙና ጉዳይ ዘለኩም እዘዙና ማለት እዩ ይደጋግም ዘሎ እዚህ ቪዲዮ እና እንደዛ ያረጋችሁ ትእዛዝ ያላችሁ ሁላችሁም ሞክሩ ለማለት ነው ወገኖቼ ያገር ልጆች ቆንጆ ዶሮ ወጥ ሰርተን ክሽን አድርገን እንሰጣችኋለን ፍሬሽ ዶሮ ማለት ነው ወይም ደግሞ እንጀራ ቆንጆ እንጀራ ጋግረን እንሰጣችኋለን ኬክ ማስጋገር ትችላላችሁ ፒዛ ማስጋገር ትችላላችሁ የተለያዩ ፍርፍሮች የጾም የፍስክ ወጦችን ማሰራት ትችላላችሁ በዚህ ቻናል ጻፉልን በየአካባቢው ያላችሁ ጀርመንና አካባቢው ማለት ነው በስራ ቢዚ የሆናችሁ ሰዎች ካላችሁ እንግዲህ መስራት እንችላለን እኛ እንደዚህ አይነት ስራ ጀምር ያለሁኝ እኔ ለድግስ አሁን ለምሳሌ እንደዚህ አይነት ድግስ እኛ በገዛ ቃችን ሰርተን ከቤታችን ይሄንን የመሰለ ወጥ የተለያየ ሩዝ ሰላጣ እንዲሁም እንዳዘዛችሁን ይሄን ያህል በዚህ ስንት አይነት እንደምታዙ በፍላጎታችሁ ማሰራት ትችላላችሁ ማለት ነው እንጀራ ኬክ ዳቦ አምባሻ ቀይ ወጥ አልጫ ወጥ የተለያዩ ወጦችን ያው ሰርተን ለባለ ጉዳይ ለጥምቀት ያደረግነው ይሄ ለአንድ ሰው የጥምቀት ነው ማለት ነው እንግዲህ መርዓ ዘለኩም ጥምቀት ዘለኩም ከዚህ አገርና ነሐልፈልኩም ትደሉ ሰባት በውስጥ ተዛረቡና በኮመንት ጻፉልን ከዚህ አገርና ነሐልፈልኩምና አልጫ ቀይሕ ዱለት ተፈላለየ ምግብ ሰሪና ዶሮ ትደሉ ሰባት ዘዙና ማለት እዩ ከም ማስታወቂያ ይዛረብ ዘለኹ ከም ስታይ ማለት እዩ ሞ እዚኣ ዶሮ ቁርብ ሃይራትና ኔራ ዶሮ አሮ ነበር ማለት ነው አጋጣሚ እኔ ያለድኩም ነበር ባለቤቴ ብቻውን ነበር እየሰራ የነበረውና ኦብናቸው አልተመቸንም ነበር እዛ ያዳራሹ ማለት ነው በዛ ምክንያት ውስጡ ሳይበስል ላዩ አሮ ነበር ማለት ነው እና ጠላ ማር ጠጅ ማር አልኩኝ ቆንጆ ጠላ እንደዚህና ማር ጠጅ ማሰራት የምትፈልጉ ማዘዝ ትችላላችሁ በእንደዚህ አይነት ድስት ነው የምንሰራው እዩ ድስቱ ራሱ በርሜል ነው የሚያክለው በዚህ ያማረ የቤት ወጥ በጣም የሚያምር ወጥ ይሰራላችኋል ቀይና ልጫ በዚህ መልኩ ትሰራላችሁ ዱለት ይሰራል የምትፈልጉት አይነት የተለያዩ ያበሻ ምግቦችን እንሰራላችኋለን የጾም የፍስክ ነው የምንሰራው ጾም ከሆነ ጾም ማንኛውም ሰው ሊያዘን በሚችለው መልኩ ልናዝለት እንችላለን ቆንጆ ሩዝ ያትክልት ሩዝ የተለያዩ ኬኮችን እንሰራለን እንግዲህ ይሄንን ይመስላል ወገኖች ዛሬ ያቀረብኩላችሁ ኮሜንት ሼር ላይክ ሰብስክራይብ ያደርጋችሁ አበርቱኝ የተለያዩ ኬኮችን ማዘዝ የምትፈልጉ ጻፉልኝ በኮሜንት ደህና ሁኑ እግዚአብሔር ከእናንተ ጋር ይሁን ከኛም ጋር ከሀገራችን ጋር ይሁን ወገኖቼ ያገር ልጆች ሰላም ሁኑልኝ በያላችሁበት ባይ ባይ